ሰላም ሚኪያስ እባላለሁ 19 ዓመቴ ነው። ዛሬ የመጣሁት አንድ አጠር ያለች የወንድማዊ ምክርና ቻሌንጅ ልሰጣችሁ ነው። ይህን ቻሌንጅ ልሰጣችሁ እንዲሁም ደግሞ ምክሩን ልሰጣችሁ የቦታ ደርሼ በጣም በቃ ስኬታማ ሆኜ ምናምን አይደለም። አሁን ያለሁበት ሲቹዌሽን እናንተ ካላችሁበት ጋር ምንም የሚበልጥም የሚያንስም ነገር የለውም። ስለዚህ ምን ላደርግ ነው? በመጀመሪያ ከምክሩ ልጀምርና ፕሊዝ ምንም እንድታቆሙ አልፈልግም። ያልጀመራችሁ ባካችሁ ጀምሩ። አለመጀመር ምን ያህል እንደሚጎዳ ልነግራችሁ አልችልም። ጀምራችሁ ፌል ብታደርጉ ይሻላል ካለመጀመር ይልቅ። ስለዚህ አሁን ካላችሁበት ሲቹዌሽን በመነሳት ምንም ነገር ይኖራችሁ ታቋታላችሁ አይደል? ያቺ ሳምሰንግ እንደወዟ ትንሽዬዋ እሷ ካለቻችሁ ድብዝዝም ጭድምድምም ብሎ ጀምሩ። በእውነት ነው የምላችሁ ጀምሩ። ከዛ በኋላ ቀስ በቀስ እያላችሁ ነው ማደግ የሚመጣው። አንድ በእርግጠኝነት የምነግራችሁ ነገር ቢኖር ዛሬ ቀኑ ጁን 29 2026 ነው። በእርግጠኝነት ጁን 29 2027 ላይ እኔን እዚህ ቦታ አታገኙኝም። ምክንያቱም አንዴ ቆርጬ ተነስቻለሁ። ስለዚህ ምንም ያስቆመኝ ነገር የለም። እናንተንም ልነግራችሁ የምፈልገው ነገር ቢኖር እኔ በጣም ስኬታማ ሆኜ ምናምን ከዛ አሪፍ የሆነ ነገር መኪና ይዤ ምናምን መጥቼ እኔ ከትንሽ ቦታ ነው የጀመርኩትና ጀምሩ ምናምን ከማለት ይልቅ እኔ አሁን ካለሁበት ጆን እያሳየኋችሁ ብሄድ በጣም ስኬታማ የመሆን እድላችሁ ከፍተኛ እንደሆነ ስለማውቀው ነው። ስለዚህ እኔ ምክር ምንም እንዳታቆሙ፣ ምንም ማቋረጥም ሆነ የሚባል ነገር የለም እና ደግሞ ፕሊዝ ኮንሲስታንሲ ሆናችሁ ጀምሩ። የመጀመሪያ ቪዲዮ ላይ መጨረሻው ሰዓት ላይ በ9ኛ ደረጃ ላይ ያስቀመጡላችሁ ይሄን ነው። መጀመሪያ ኮንሲስታንሲ መሆን፣ ከዛ ደግሞ መቀጠል፣ ምንም አለማቆም ምን ያህል እንደሚጠቅማችሁ ልነግራችሁ አልችልም። ሁሉም ሰው የሚሰራው ቪዲዮ ላይ፣ ሁሉም ሰው የሚሰራው ስራ ላይ በመጀመሪያ ደረጃ በመጀመሪያዎቹ አመታት በእርግጠኝነት የሆነ ስህተት አለ። ስለዚህ ያንን ስህተት ኖርም አልኖርም ከእናንተ የሚጠበቀው መጀመር እንዲሁም ደግሞ ኮንሲስተንሲ ሆነ መቀጠል ብቻ። እናም ቻሌንጁ የሚሆነው ተነስታችሁ ዩቲዩብ ቪዲዮ ስሩ ምናምን ማለት ሳይሆን ያላችሁን ስኪል ወደ ሚዲያ አውጡት። ከዛ በኋላ የእናንተን ስኪል ፈልጉ። አንድ ሰው መጥቶ የሆነ ስራ ማሰራት አይቀርም። ስለዚህ ባላችሁ አቅም ያላችሁን ሲቹዌሽን ምንም ሳይገድባችሁ ባላችሁ አቅም ያላችሁን ስኪል አውጥታችሁ የሆነ ቫሊዩ እንዳላችሁ ማሳየት ነው። እዚች ምድር ላይ የሆነ ቫሊዩ ከሌላችሁ ማንም አይፈልጋችሁም። ቢዝነስ ላይ ሁለት አይነት ነገር አለ፣ ፕሮዳክት እና ሰርቪስ። እናንተ ፕሮዳክት ማምረት አትችሉም፣ ምክንያቱም እጃችሁ ላይ ገንዘብ የለም። ስለዚህ ያላችሁ አማራጭ ምንድነው? ሰርቪስ መስጠት ነው። ሰርቪስ ምንም አይነት ብር ሳይኖራችሁ በእጅ ስልካችሁ ብቻ መስጠት የምትችሉት ነገር ስለሆነ የእናንተን ስኪል ብቻ የሚጠይቅ ስለሆነ ምንም ያዳግታችሁ ነገር የለም። ከእናንተ የሚጠበቀው ያላችሁን ሰርቪስ መስጠት ነው። ምን አይነት ስኪል አላችሁ፣ ምን አይነት ችሎታ አላችሁ፣ ያንን ችሎታ እንዴት ነው ወደ ገንዘብ መቀየር የምትችሉት? ይህን በቀጣዮቹ ቪዲዮዎች ላይ ማሳያችሁ ይሆናል። ነገር ግን ፕሊዝ እንዳታቆሙ ጀምሩ። እናንተ ማታቆሙ ከሆነ በእርግጠኝነት ከኔ ይበልጣችሁ ነው የምትገኙት እና ፕሊዝ እንዳታቆሙ። ለዛሬ ነገር ልነግራችሁ ነው የመጣሁት። ቴንክ ዩ